የዓለምን የነዳጅ አቅርቦት የደም ስር የሆነውና በጠባብነቱ የሚታወቀው የሆርሙዝ ሰርጥ በአንድ አወዛጋቢ የማህበራዊ ሚዲያ ልጥፍ ምክንያት ብቻ ዓለምን ወደ እሳት ቀለበትነት ይከታታል ብሎ ማን አሰበ? የአሜሪካው ፕሬዝዳንት ዶናልድ ትራምፕ የሰርጡን ስም ወደ የትራምፕ ሰርጥ የቀየሩበት ያ እንደ ቀልድ የተጀመረ ትርክት ዛሬ የቃላት ጦርነትን አልፎ ወደማይቀለበስና እሳት የለበሰ የጂኦፖለቲካዊ አውሎ ንፋስነት ተቀይሯል። በዛሬው ትንታኔያችን አሜሪካ 100% ስኬት ስላወጀችውና ኢራን ደግሞ የውሃ ሽታ ስትል ስላሾፈ በት የባህር ላይ እገዳ በውቅያኖስ ላይ ስለተካሄደውና አሜሪካኖችን ክፉኛ ስላስደነገጠው የኢራን ልዩ ኮማንዶዎች ፊት ለፊት ፍልሚያ እንዲሁም ሳተላይት ስላታለሉት የኢራን የሙት መርከቦችና ስለተጀመረው ሕግ አልባ የባህር ላይ ጦርነት በጥልቀት እንቃኛለን። ከዚህም ባለፈ የነዳጅ ዋጋ ጣሪያ ነክቶ አሜሪካውያንን ስላንገበገበው የኢኮኖሚ ቀውስ፣ የፔንታጎን አዛዦችን የራስ ምታት ስላደረገው የኢራን አሲሜትሪክ የጦርነት ስልትና አራሽ 2 አጥፍቶ ጠፊ ድሮን እንዲሁም በፕሬዝዳንት ትራምፕ ጠረጴዛ ላይ ስለተቀመጡትና ዓለምን ወደማትወጣው አዘቅት ሊከቱ ስለሚችሉት 3 እጅግ አስፈሪ ወታደራዊ አማራጮች እያንዳንዱን ዝርዝር እንፈትሻለን። የዓለም አቀፉ ማህበረሰብ እስትንፋሱን ውጦ በሚከታተለው በዚህ በውሃ ላይ በሚደረግ የቼዝ ጨዋታ አሜሪካ የመጨረሻ የተስፋ መቁረጥ ካርዷን ስትመዝ፣ ኢራን በበኩሏ የመጨረሻውን ድንገተኛ መሳሪያን አወጣለሁ እያለች ነው። ታዲያ የዚህ የዲፕሎማሲ በር ሙሉ በሙሉ ተዘግቶ ዓለም ወደ ሌላ ዙር ጦርነት ማጥ ትገባለች ወይንስ ሌላ መላ ይፈጠራል? ይህ አባይ ሪፖርት ዓለም አቀፍ ትንታኔ ነው። የዓለምን ፖለቲካ በሰፊው የምንዳስስበት መድረክ። ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ አብራችሁን ቆዩ። የዓለማችንን የፖለቲካ የኢኮኖሚና የደህንነት ምህዳር እያናወጠ ያለውን የፋርስ ባህረ ሰላጤ ቀውስ ከመቼውም ጊዜ በላይ የተወሳሰበ ነው። እስኪ ያስቡት። የዓለምን የነዳጅ አቅርቦት 20% የሚያስተላልፈውና በጠባብነቱ የሚታወቀው የሆርሙዝ ሰርጥ በአንድ የሶሻል ሚዲያ ልጥፍ ምክንያት የሶስተኛውን የዓለም ጦርነት መነሻ ሊሆን ይችላል ብሎ ማን አሰበ? የአሜሪካ ፕሬዝዳንት ዶናልድ ትራምፕ በራሳቸው ማህበራዊ ትስስር ገጽ ትሩዝ ሶሻል ላይ የሆርሙዝ ሰርጥ ስም ቀይረው የትራምፕ ሰርጥ ወይንም ስትሬት ኦፍ ትራምፕ በሚል ያወጡት አዲስ ካርታ እንደ ተራ የቀልድ ትርክት የተጀመረ ቢመስልም አሁን ግን እሳት የለበሰ የጂኦፖለቲካ ፍልሚያ ሆኗል። ወደ ኋላ መለስ ብለን ስንመለከት ፕሬዝዳንት ትራምፕ ይህንን የካርታ ስም መቀየር ተከትሎ በኢራን የነዳጅ ንግድ ላይ 100% የተሳካ ያሉትን የባህር ላይ እገዳ መጣላቸውን አወጁ። ትራምፕ ይህንን እገዳ አስደናቂና ፍጹም የተሳካ ሲሉ ቢገልጹትም በቴህራን በኩል ያለው ምላሽ ግን ፈጽሞ የተለየና መሳለቂያ ያደረገ ነበር። የኢራን ፓርላማ አፈ ጉባኤ የሆኑት መሐመድ ባጋር ጋሊባፍ የአሜሪካን የባህር ላይ እገዳ ከንቱ ምክር ሲሉ አጣጥለውታል። እንደውም አሜሪካኖች የኢራን የነዳጅ ጉድጓዶች በ3 ቀናት ውስጥ ይፈነዳሉ ብለው ያሰቡት ሐሳብ የውሃ ሽታ መሆኑንና እስከ 30 ቀናት ድረስ እዚያው ጉድጓዶቹ ላይ ሆነው ቀጥታ ስርጭት ሊያሳዩቸው እንደሚችሉ በመግለጽ የአሜሪካን ስትራቴጂ ስሌት በይፋ ተሳልቀውበታል። ይህ የቃላት ጦርነት ወዲያውኑ ወደ ተግባር ተቀየረ። በአሜሪካ የባህር ኃይል ታሪክ ውስጥ ከፍተኛ ድፍረት የታከለበት እርምጃ ተወሰደ። በአረብ ባህር ላይ ቱስካ የተሰኘችውንና የኢራን ሰንደቅ ዓላማ የምታውለበልበውን ግዙፍ የጭነት መርከብ በአሜሪካ የባህር ኃይል መርከብ ዩኤስኤስ ስፕሩዋንስ በተተኮሰ የማስጠንቀቂያ ጥይት እንድትቆም ተደረገች። ለ6 ሰዓታት የዘለቀው ይህ ልብ አንጠልጣይ ፍጥጫ የአሜሪካ ማሪን ልዩ ኃይል ሄሊኮፕተር ተጠቅመው በመርከቧ ላይ ሲያርፉና መርከቧን በቁጥጥር ስር ሲያውሉ ወደ አዲስ ምዕራፍ ተሸጋገረ። አሜሪካ ይህንን እርምጃ ህጋዊ የባህር ላይ እገዳ ማስከበር ስትለው፣ ኢራን ግን የታጠቀ የባህር ላይ ወንበዴነት ስትል በጽኑ አውግዘዋለች። ነገር ግን የኢራን ምላሽ በቃላት ብቻ የተወሰነ አልነበረም። እጅግ በሚያስገርም ወታደራዊ ኦፕሬሽን የኢራን እስላማዊ አብዮታዊ ዘብ ልዩ ኮማንዶዎች በታገተችው መርከብ ላይ ድንገተኛ የሄሊኮፕተር ወረራ በማድረግ 6 የኢራን መርከበኞችን ነጻ በማውጣት ወደ ሀገራቸው መመለስ ችለዋል። ይህ ድርጊት አሜሪካኖችን ክፉኛ ያስደነገጠ ሲሆን የኢራንን ፈጣን ምላሽ ሰጭነትና ልዩ የኦፕሬሽን አቅም በአደባባይ ያሳየ ክስተት ሆኗል። እዚህ ላይ የኢራንን የመከላከል አቅም በጥልቀት መመልከት ግድ ይለናል። ኢራን ከአሜሪካ ጋር ያላትን ወታደራዊ የኃይል ሚዛን ልዩነት በሚገባ ትረዳለች። የአሜሪካ ግዙፍ የጦር መርከቦችና የአየር ኃይል ፊት ለፊት ከመግጠም ይልቅ ኢራን የተራቀቀና ሊገመት የማይችል አሲሜትሪክ የጦርነት ስልትን ነው የምትከተለው። ቴህራን አደባባይ ላይ በሚሊዮኖች በሚቆጠሩ ዜጎቿ ፊት ይፋ ያደረገችው አራሽ 2 የተሰኘው አጥፍቶ ጠፊ ድሮን የዚህ ስትራቴጂ ማሳያ ነው። ይህ ድሮን ከ2000 ኪሎ ሜትር በላይ የመብረር አቅም ያለው ከራዳር እይታ መሶር የሚችልና ከ150 እስከ 260 ኪሎ ግራም የሚመዝን አውዳሚ ፈንጂ ተሸክሞ ኢላማውን በትክክል መምታት የሚችል ነው። ከዚህ በላይ ድሮኑ ከተንቀሳቃሽ ተሽከርካሪዎች ላይ መተኮስ መቻሉ ኢራን መሬት ስር ካሏት ስፍር ቁጥር የሌላቸው ሚሳኤል ማምረቻዎችና ማከማቻዎች ጋር ተዳምሮ አሜሪካም ሆነች እስራኤል
በቀላሉ ሊያጠቋት የማይችሉትን የመከላከል አቅም ፈጥሮላታል። የኢራን አብዮታዊ ዘብ አዛዦች እንዳሉት ማንኛውም የአሜሪካ ትንኮሳ ቢኖር ኢራን ምላሽ የምትሰጠው በባህር ላይ ብቻ ሲሆን በመላው ቀጠናው የተዘረጋውን የተቃውሞ ግንባር ማለትም በየመን ያሉትን ሁቲዎች፣ በሊባኖስ ሄዝቦላህንና በጋዛ ሐማስን በማስተባበር በአንድ ጊዜ በርካታ ግንባሮችን በመክፈት የአሜሪካን የጦር መርከቦች ወደ አመድነት እንደምትቀይር በማስፈራራት ነው። ይህ የኢራን ስትራቴጂካዊ የመከላከል ጥልቀት ለፔንታጎን ወታደራዊ አዛዦች ትልቅ የራስ ምታት ሆኗል። ይህ በእንዲህ እንዳለ የጦርነቱ ደመና በቀጠናው ላይ ማንዣበቡ ብቻውን የዓለምን ኢኮኖሚ እያናወጠው ይገኛል። የሆርሙዝ ሰርጥ መዘጋት ስጋት የብሬንት ድፍድፍ ነዳጅ ዋጋን በአንድ በርሜል $120 እንዲነካ አድርጎታል። ይህ የዋጋ ንረት ከሩሲያና ዩክሬን ጦርነት መጀመሪያ ወዲህ ታይቶ የማይታወቅ ነው። የዚህ የኢኮኖሚ ቀውስ መዘዝ በአሜሪካ የውስጥ ፖለቲካ ውስጥ ትልቅ የሆነ ማዕበልን ፈጥሯል። በካሊፎርኒያ ግዛት የአንድ ጋሎን ነዳጅ ዋጋ $5.86 በመድረሱ ነዋሪዎች ከፍተኛ የኑሮ ውድነት አደጋ ውስጥ ወድቀዋል። የአሜሪካ ዝቅተኛ በጀት አየር መንገዶች የነዳጅ ዋጋ መናርን መቋቋም አቅቷቸው ከትራምፕ አስተዳደር $2.5 ቢሊዮን የነፍስ አድን እርዳታ እየተማጸኑ ይገኛሉ። ትራምፕ ከነዳጅ ኩባንያ ስራ አስፈጻሚዎች ጋር ያደረጉት ስብሰባ ይህንን አሜሪካውያን ላይ እየደረሰ ያለውን የኢኮኖሚ ጫና ለማርገብ ያለመ ቢሆንም እገዳው ከቦምብ ድብደባ የተሻለ ውጤት እያመጣ ነው በሚል አቋማቸው መጽናታቸው ይታያል። ነገር ግን የአሜሪካው የባህር ላይ እገዳ ሙሉ በሙሉ ውሃ የማያሳልፍ አይደለም። ጃፓን የአሜሪካ የቅርብ አጋር ብትሆንም 95% ነዳጇን የምታገኘው ከመካከለኛው ምስራቅ ነው። በዚህ ምክንያት ኢደሚት ሱማሩ የተባለች ግዙፍ የጃፓን ነዳጅ ጫኝ መርከብ ከሳውዲ አረቢያ የጫነችውን 2 ሚሊዮን በርሜል ነዳጅ ይዛ በአስገራሚ ሁኔታ በቴህራን ፈቃድና ቀጥተኛ ድጋፍ የሆርሙዝን ሰርጥ አቋርጣ ማለፏ ተዘግቧል። ይህ ክስተት ትራምፕ 100% የተሳካ ያሉትን እገዳ ጥያቄ ውስጥ የከተተና ኢራን አሁንም በሰርጡ ላይ የውሳኔ ሰጭነት ሚና እንዳላት ለዓለም ያሳየ ትልቅ የዲፕሎማሲያዊ ሽንፈት ለአሜሪካ ሆኖባታል። የዚህ ቀውስ አሳሳቢነትን የተረዳው የአሜሪካ አስተዳደር አዳዲስ አጋሮችን በመፈለግ የማሪታይም ፍሪደም ኮንስትራክት የተሰኘ አዲስ ዓለም አቀፍ የባህር ላይ ጥምረት ለመፍጠር ደፋ ቀና እያለ ነው። ነገር ግን ይህንን ጥረት ገና ከጅምሩ እንቅፋት ገጥሞታል። ትራምፕ በኢስላማባድ ያቀዱት ጉብኝት መሰረዙና ልዩ መልእክተኞቻቸው ስቲቭ ዊትኮፍና ጃሬድ ኩሽነር በፓኪስታን ያደረጉት ጥረት ቴሄራን ልክ በተመሳሳይ ጊዜ የውጭ ጉዳይ ሚኒስትሯን አባስ አራቺን ወደ ፓኪስታን በመላክ በሰራችው የዲፕሎማሲ ስራ ተዳፍኗል። የአሜሪካ አጋሮች የሆኑት እንግሊዝና ፈረንሳይ እንኳን ሳይቀሩ ወደ ከፋ ጦርነት በመግባት ስለማይፈልጉ ጥምረቱን ተቀላቅሎ እርምጃ ከመውሰድ ይልቅ ጥንቃቄን መርጠዋል። የቀጠናው ሌላኛው ሀያል ሀገር ግብጽ ደግሞ ሁኔታውን በከፍተኛ ጥንቃቄ እየተከታተለች ነው። ፕሬዚዳንት አብዱል ፈታህ አልሲሲ በእስራኤል የጋዛ ጦርነት ምክንያት በተፈጠረው ውጥረት አሜሪካና እስራኤልን በአደባባይ መተቸታቸው አሜሪካ በቀጠናው ያላትን ተሰሚነት እያጣሽ መምጣቷን ያሳያል። የግብጽ ጦር በሲና በረሃ ባድር 2026 የተሰኘ እጅግ ግዙፍ የጦር ልምምድ ማድረግ መጀመሩ ቀጠናው ወደ ከፋ ጦርነት ሊያመራ ይችላል የሚል ስጋትን ፈጥሯል። አልሲሲ በንግግራቸው የመካከለኛው ምስራቅን ካርታ በአክራሪነት አስተሳሰብ ለመቀየር የሚደረገውን ማንኛውንም ሙከራ ግብጽ እንደማትቀበል በይፋ አስጠንቅቀዋል። እንግዲህ እዚህ ወሳኝ የውሳኔ መስቀለኛ መንገድ ላይ ሆነን ስንመለከት በአሜሪካው ፕሬዚዳንት ዶናልድ ትራምፕ ጠረጴዛ ከማዕከላዊ እዝ የቀረቡ 3 እጅግ አስፈሪ ወታደራዊ አማራጮች አሉ። የመጀመሪያው አማራጭ በኢራን የነዳጅ ማጣሪያዎች፣ ድልድዮችና የኃይል ማመንጫዎች ላይ የአየር ድብደባ ማድረግ ሲሆን ይህ የኢራንን ኢኮኖሚ ለማሽመድመድ ያለመ ነው። ሁለተኛው አማራጭ የአሜሪካ የጦር ኃይሎች የሆርሙዝ ሰርጥን በኃይል ለመክፈት ሲሉ እንደ ላራክና አቡ ሙሳ ያሉ የኢራን ደሴቶችን በምድር ጦር መውረርና መቆጣጠር ነው። ሶስተኛውና ማንም ያልገመተው እጅግ አደገኛ የሆነው አማራጭ ደግሞ የአሜሪካ ልዩ የኮማንዶ ኃይል የሆነው ዴቭ ግሩ ወደ ኢራን ሚስጥራዊ ኒኩለር ማበልጸጊያ ጣቢያዎች ዘልቆ በመግባት 60% የበለጸገውን ዩራኒየም ወደ ማውደም አሊያም ሰርቆ ማውጣት የሚል ነው። እነዚህ አማራጮች አሜሪካ ያላትን ወደር የለሽ ወታደራዊ አቅም የሚያሳዩ ቢሆኑም ኢራን እነዚህን ተቋማቶቿን ከመሬት በታች በከፍተኛ ጥበቃ ስር ያደረገችው መሆኗ አንደኛው እንኳን ቢከሽፍ ወደ ሙሉ ቀጠናዊ ጦርነት ሊያመራ እንደሚችል የፔንታጎን አዛዦችን ሳይቀር ያምናሉ። በአሜሪካ ኮንግረስ ውስጥ በተደረገ ችሎት ላይ እንደተሰማው የመከላከያ ሴክሬታሪው ፒት ሄግሴትና የጦር ኃይሎች ኢታማጆር ሹም ተወካይ ጄኔራል ዳን ኬን አሜሪካ ኢራንን ሙሉ በሙሉ ለማጥፋት የሚያስችል አቅም ቢኖራትም የኢራን የድሮን ቴክኖሎጂና ያልተጠበቀ የመልሶ ማጥቃት አቅም የአሜሪካን ጦር አደጋ ላይ ሊጥል እንደሚችል ለመቀበል ተገደዋል። የኮንግረስ አባላቱ አሜሪካ ለኢራን የድሮን ጥቃት በቂ መከላከያ ሽፋን አላት ወይ ብለው ለጠየቁት ጥያቄ የተሰጠው አሻሚ ምላሽ የኢራን ወታደራዊ ስትራቴጂ ምን ያህል ውስብስብ እንደሆነ ቁልጭ አድርጎ የሚያሳይ ነው። ይህ የጦር መሳሪያዎችና የቴክኖሎጂ ፍልሚያ ብቻ ሳይሆን ወደ ላቀ የስነ ልቦና ጦርነትም ተሸጋግሯል። ፕሬዚዳንት ዶናልድ ትራምፕ የአሜሪካው የባህር ላይ እገዳ ፍጹም የተሳካ መሆኑን በመግለጽ ቴህራን ሽንፈቷን አምና ዝም ብላ እጅ እንድትሰጥ በይፋ ጥሪ አቅርበዋል። ይሁንና ከኢራን በኩል የተሰጠው ምላሽ ዲፕሎማሲያዊነትን ወደ ጎን የተውና ፕሬዚዳንቱን በግል ኢላማ ያደረገ መሳለቂያ ነበር። የኢራን ባለስልጣናት የትራምፕን ውሳኔዎች ከስሜት መለዋወጥ ጋር በማያያዝ ሁሉንም ነገር የሚያደርገው ከእንቅልፉ ሲነቃ በመሆኑ የድርጊቶቹን ምክንያት መፈለግ ያለብን ከእንቅልፉ
መጽሐፉና ከስሜት መለዋወጡ ላይ ነው ሲሉ አሽሟጠዋል። አልፎ ተርፎም ትራምፕ የሆርሙዝ ስትሬት ስም በራሳቸው ስም የሰየሙበትን የካርታ ልጥፍ በማንሳት ለፋርስ ባህረ ሰላጤ ብሔራዊ ቀን ላስተላለፈው የእንኳን አደረሳችሁ መልእክት ምስጋናችንን እናቀርባለን ይመስላል አዲስ የስነ ተኮር ባለሙያ የቀጠረ በማለት የካርታውን አርቲፊሻልነትና የትራምፕን ፖለቲካዊ ትርክት በይፋ ተሳልቀውበታል። ወደ ጂኦ ኢኮኖሚው አውድ ስንመጣ ደግሞ ፍልሚያው ከገሃድ ወደ ድብቅ የባህር ላይ ጦርነት ተቀይሯል። በሆርሙዝ ስትሬት ላይ የተፈጠረው ውጥረት የዓለም አቀፉን የነዳጅ ገበያ በእጅጉ በማናወጡ የብሬንት ድፍድፍ ነዳጅ ዋጋ በአንድ በርሜል ከ120 በላይ እንዲተኮስ አድርጎታል። በአሜሪካ የውስጥ ገበያም ቢሆን የአንድ ጋሎን ነዳጅ ዋጋ ላለፉት 4 ዓመታት ታይቶ ወደማይታወቅ ከፍተኛ ደረጃ ደርሷል። አሜሪካ ይህንን የኢኮኖሚ ጦርነት ለማሸነፍ ያላትን ጥረት እያጠናከረች ባለችበት በዚህ ሰዓት ዋሽንግተን ሌላ ያልጠበቀችው ክስ ይዛ ብቅ ብላለች። ይኸውም ኢራን የነዳጅ ማዕቀቡን ለመጣስ የሙት መርከቦችን እየተጠቀመች ነው የሚል ነው። እንደ አሜሪካ የስለላ ተቋማት ክስ ከሆነ የኢራን የነዳጅ ጫኝ መርከቦች የኢራቅ መርከቦች አስመስለው ማንነታቸውን በመቀየር እገዳውን ጥሰው እያለፉ ነው። ሳተላይቶች መርከቦቹ ከእይታ ሲሰወሩና ጭነቶች ግን አሁንም በዓለም ዙሪያ ሲዘዋወሩ እያሳዩ ነው። ይህ የዓለምን የነዳጅ ገበያና ግልጽነት ያጠፋ አካሄድ የተለመደ የንግድ እንቅስቃሴ ሳይሆን ሕግ አልባ የሆነ ድብቅ የባህር ላይ ጦርነት ሆኗል። ይሁን እንጂ የኢራን ፓርላማ አፈጉባኤ መሐመድ ባጋር ቃሊባፍ ይህንን የአሜሪካ ክስ ፍጹም ውሸት ሲሉ አስተባብለውታል። አፈጉባኤው አክለውም ምንም አይነት የማንነት ቅየራ አላደረግንም፣ ኢኮኖሚያችንም አልፈረሰም፣ እንዲያውም ከመቼውም ጊዜ በላይ ጠንካራ ነው በማለት የአሜሪካን የኢኮኖሚ ጫና ዘመቻ አጣጥለውታል። ታዲያ እዚህ ላይ እውነቱን እየተናገረ ያለው ማን ነው? አሜሪካ ወይንስ ኢራን የሚለው ጥያቄ የዓለምን ትኩረት የሳበ ትልቅ እንቆቅልሽ ሆኗል። ይህ ሁሉ ውጥረት ባለበት ሁኔታ ግዙፉ የአሜሪካ የጦር መርከብ ዩኤስኤስ ጀራልድ ፎርድ ከመካከለኛው ምስራቅ ለቆ መውጣቱ በርካታ ጂኦፖለቲካዊ ጥያቄዎችን አስነስቷል። ይባስ ብሎ ኢራን ማንኛውም ከእስራኤል ጋር ግንኙነት ያለው መርከብ የሆርሙዝ ሰርጥ እንዳያቋርጥ በይፋ እገዳ መጣሏ ቀጠናውን ወደ ለየለት የባህር ላይ አፈና ቀይሮታል። በሌላ በኩል ደግሞ ወደ ጋዛ ሰርጥ የሰብአዊ እርዳታ ጭነው በማምራት ላይ የነበሩ የእርዳታ መርከቦች የእስራኤል ጦር ማገቱ በመካከለኛው ምስራቅ የተፈጠረው ቀውስ አንዱ ከሌላው ጋር የተሳሰረና የትኛውም የዓለም ክፍል በሰላም ሊያደር የማይችልበት አስፈሪ ሰንሰለት መሆኑን ቁልጭ አድርጎ ያሳያል። በአጠቃላይ ሲታይ የሆርሙዝ ሰርጥ ቀውስ አሁን ላይ ከነዳጅ እገዳና ከካርታ ስም መቀየር ፖለቲካ አልፎ ሚስጥራዊ የሙት መርከቦች ወደሚፋለሙበት፣ ሃይፐርሶኒክ ሚሳይሎች ወደሚደገኑበትና የስነ ልቦና ጦርነት የበላይነት ወደ ነገሰበት አዲስ የዓለም አቀፍ ፍጥጫ ተሸጋግሯል። አሜሪካ የመጨረሻ ካርዷን እየተጠቀመች መሆኑ ሲታይ፣ ኢራን በበኩሏ የመጨረሻውን ድንገተኛ መሳሪያን አወጣዋለሁ እያለች ነው። የዓለም አቀፉ ማህበረሰብም ይህንን እልህ አስጨራሽ የቼዝ ጨዋታ በዲፕሎማሲ ያልቃል ወይንስ ዓለምን ወደማትወጣው የሶስተኛው የዓለም ጦርነት ማጥ ውስጥ ያስገባል የሚለውን በሚሰቀጥጥ ስጋት እየተከታተለ ይገኛል። ይህ አሁን እያየን ያለነው ሁኔታ የጦር መሳሪያዎች ብዛትና የቴክኖሎጂ ፍልሚያ ብቻ አይደለም፣ በውሃ ላይ የሚደረግ የቼዝ ጨዋታ እንጂ። ትራምፕ የካርታ ስም በመቀየር የጀመሩት ትንኮሳ አሜሪካን ወደማትፈልገውና አጋሮቿ ወደ ሸሹት ወታደራዊ ቅርቃር አስገብቷታል። በሌላ በኩል ኢራን ምንም እንኳን በከባድ የኢኮኖሚ ማዕቀብ ስር ብትሆንም ያላትን ጂኦግራፊያዊ አቀማመጥ፣ የተራቀቀ የድሮን ቴክኖሎጂ፣ ሚስጥራዊ የከርሰ ምድር ወታደራዊ ጣቢያዎቿንና በመካከለኛው ምስራቅ የዘረጋቻቸውን ፕሮክሲ ኃይሎች ተጠቅማ የአሜሪካን የባህር ላይ የበላይነት በሚገባ እየተገዳደረች ትገኛለች። የዓለም ኢኮኖሚ የልብ ምት በሆነው በሆርሙዝ ስትሬት ላይ የተደቀነው ይህ ፈንጂ በማንኛውም ሰከንድ ሊፈነዳ እንደሚችል የሁለቱም ወገኖች ያላፈገፈገ አቋም ያሳያል። በመጪዎቹ ቀናት የአሜሪካው ፕሬዝዳንት ከቀረቡላቸው የጦርነት አማራጮች የትኛውን እንደሚመርጡ እንዲሁም ኢራን ያላትን የመከላከል አቅም ተጠቅማ እንዴት ምላሽ እንደምትሰጥ ዓለም በከፍተኛ ስጋትና በጉጉት የሚጠብቀው ይሆናል። ይህ ታሪክ የፖለቲካ ትዕቢት፣ የኢኮኖሚ ጫናና የተራቀቀ ወታደራዊ ቴክኖሎጂ የፈጠሩት ዘመናዊ የፍጥጫ ማሳያ ሆኖ በታሪክ መዝገብ ላይ እየሰፈረ ይገኛል። የዛሬው ዓለም አቀፍ ትንታኔያችን በዚሁ ተቋጨ። ስለተከታተላችሁን እያመሰገንን ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንጋብዛለን። ከሰዓታት በኋላ በሌላ ዓለም አቀፍ ጉዳይ እስከምንገናኝ ሰናይ ጊዜ